Nagaa Waaqayyoo bakka jirtan hundumaatti isiniif haa baay'atu. Hordoftoota keenya akkam jirtu? YouTube chaanalii kana irratti barsiisa sagalee Waaqayyoo dubbiiwwan hafuuratti nu jajjabeessanii fi odeeffannoowwan kiristaanota ilaallatan dhaggeeffattootaaf hordoftootaaf ni dhiyeessina. Tarii YouTube chaanalii kanaaf haaraa yoo taate subscribe gochuun mallattoo bilbilaas al tokko tokkoon viidiyoowwan haaraa yeroo hundumaa argachuu dandeessu. አሁን ያለንበት የችግር የሽግግር አዎ ጊዜ ላይ ነን። አዎ አሁን ችግር ያለቀ ሽግግሩ እየመጣ ነው። ከስድስት ወር በኋላ ምናልባት እግዚአብሔር ወቅት የከፍታ ማየት እንጀምራለን። አሁን የከፍታ እንድናይ ትንሽ በምድሪቱ ላይ የሚንቀሳቀሱ ተስፋ የሚሰጡ ነገሮች አሉ። የብዙ ትራክተሮች በእርሻ መሰማራት፣ የብዙ ቧንቧዎች ውሃን ወደ ደረቅ መሬት አውጥተው እርሻ የአትክልት እርሻ መጀመር፣ እነዚህ ምልክቶች ናቸው። የእድገት ምልክቶች ናቸው። እንግዲህ ከዚህ በኋላ ከፍታ እናያለን ብዬ ነው የማስበው። በዚህ በኢህአዴግ ዘመን ብዙ ነገሮች ሲሆኑ ስለነበረ ሳይብ ስለነበረ ጨነቅ ነበር። ነገር ግን በዚህም ዘመን ነቢያት የተባሉትን ጠበቅኩ። አንድም ስለ ኢትዮጵያ መልስ የሚሰጥ የለም። እኔ ራሴ ስጸልይ እግዚአብሔር አንድ አቅጣጫ አሳየን። 5 ችግሮች ኢትዮጵያ እንዳሉባት፣ ችግሮች ብቻ አይደለም በሯን የሚዘጋ መዝጊያ እንደነበረባት እንዳትንቀሳቀስ። አንደኛ አባይ፣ ሁለተኛ ኮሮና፣ ሶስተኛ አንበጣ፣ አራተኛ ፖለቲካ፣ አምስተኛ የኢኮኖሚ ድቀት። እነዚህ 5 ችግሮች አሉ። በጣም አስለቀሰኝ። ይሄ በር ዘግቷል። ሰዎቹ ሊንቀሳቀሱ፣ ነጋዴ ሊነግድ አይችልም። ነገሮች ውድ ይሆናሉ። ስለዚህ ምን ይመጣል እንግዲህ ብዬ እግዚአብሔርን ሳናገር የዛሬ 8 ወር አካባቢ እግዚአብሔር መንገድ አሳየኝ። በዚህ በ5ቱ ነገር ላይ ቁሙ አለኝ። በዚህ ላይ ቁሙና ኢሳይያስ 60 አንብብ አለኝ። ብርሃንሽ ወጥቷልና የእግዚአብሔር ክብር በርቶልሻልና ተነሺ አብሪ። አሁን ችግሩ 5 ነው። 5 ችግር ላይ ሆኜ ብርሃኑን አብሩ ብዬ በስልክ በምን ለሀገሮች አስተዋወቅኩኝ። አሁን ከዚህ በኋላ ስለ አባያ ይሄ የማይቻል ነው። 2 ሀገር ነው እያዋጋ፣ 3 ሀገር ነው እየተዋጉ ያሉት አሉኝ። ጌታ ደግሞ ምን አሳየኝ? አባይ ራሷን ትችላለች። ራሷን በራሷ ትችላለች። ወታደርም አትፈልግም፣ ሌላም አትፈልግም። ራሷ ትሞላለች አልኩ። ይኸው ከትላንት ወዲያ ሞላች። አየን። የአባይ ሙላት መጣ። ኮሮና ደግሞ ጊዜ ያቆመዋል። ለዘላለም አይቆይም በእኛ ላይ። እንዳውም አይ ቀለል ብለዋል። አንበጣ ደግሞ ከውጭም ከውስጥም አውሮፕላን ተነስቶ ጨርሶታል። ፖለቲካ ደግሞ አሁን ምርጫ ከተደረገ በኋላ ትንሽ ረገብ ብለዋል። እንግዲህ ምን ያህል እንደሚቀጥል አላውቅም። የኢኮኖሚ ድቀት ደግሞ አለ። ነገር ግን ሰዎች ሂሳብ በመስራት ይሁን ወይም ደግሞ ፍሬ በመገኘቱ ይሁን እንዴት እንደምትሻሻል ያው እንትን አስቀምጠዋል፣ ፕሮግራም አስቀምጠዋል። ስለዚህ ተስፋ አለ ማለት ነው። እኔ በኢትዮጵያ ጠቅላላ ላይ ነው ጸልዬ የነበርኩት፣ በሙሉ አገሪቷ ላይ። ስለዚህ እግዚአብሔር ይህንን አቁሞ ፍጹም የሆነ ሰላም እንደሚመጣ ነው ያሳየኝ። እንግዲህ አሁን ያለንበትን ጊዜ እንዴት እንደሚያቋርጥና እንዴት እንደሚስተካከል አላውቅም። ምናልባት ውይይት ሳያስፈልግ አይቀርም ብዬ አስባለሁ። ከየትም በየትም ሰዎች መወያየትን መጀመር አለባቸው።
እና በመወያየት ነገር ይፈታል ብዬ አስባለሁ። አለበለዚያ ያው ጦርነቶች፣ ችግሮች በጊዜው ያስጨንቁና ይቆማሉ። መልካም ነገር ይቀጥላል። በኢትዮጵያ ላይማ በተለይ የበረከት ዘመን ይቀጥላል። ልዩ የሆነ የበረከት ዘመን። ይሄ የመጨረሻ ጦርነት ነው። ጦርነት ቢኖር የመጨረሻ መከራ፣ የመጨረሻ ጦርነት፣ የመጨረሻ ችግር ነው በኢትዮጵያ ላይ ያለው። የአባይ ሙሌት፣ የአንበጣ መውደቅ፣ አንዳንድ ነገሮች እንግዲህ እንደገና አሁን ደግሞ እንደምሉት ማናቸው ስማቸው የእሳቸው ትክክለኛ ወሬ ስለ ኢትዮጵያ ማሰማት ይሄ አእምሮን ያሳርፋል። አእምሮ ደግሞ በሚያርፍበት ጊዜ ነገሮችን ራሱ በራሱ ያስተካክላል። ስለዚህ ይሄንን እኔ ኖርማሊ ደስ ብሎኛል። ማንም እንደኔ ደስተኛ አይደለም። ሌሎችም ቢጨነቁ አልጨነቅም። ምክንያቱም የሚጠብቀው አለ እና ወደሚጠብቀው ለመድረስ እየተዘጋጀው ስለሆነ ነገሮቹ ደግሞ እየተቀናነሱ ክፉ የሆኑ ነገሮች እያለቁ መልካም የሆኑ ነገሮች እየመጡ ስላለ ይሄንን ስለማይ እኔ በደስታ እንትን አድርጌያለሁ። ኢትዮጵያ ለወደፊት ትልቅ ተስፋ አላት። ከዚህ በፊት በታሪክ ያልተነገረ በታሪክ የማይታወቅ መልካም ጊዜ ይገጥመናል ብዬ አስባለሁ አይደለም፣ እግዚአብሔር ደግሞ ተናግሮኛል። ከዚህ የተነሳ መሪዎቻችንም በውይይት ነገሮችን በመፍታት እርስ በርስ በመስማማት ምድሪቱንና ሕዝቡን ቢያሳርፉ የተወደደ ጊዜ አላቸው። ካላሳረፉ ግን ሁሉም ረፍት አይኖረውምና ጊዜው ግን ያልቃል። አዲሱ ጊዜ ግን ይመጣል እና ስለሚመጣ ምን አለ ህዝባችን፣ መሪዎቻችን ተስማምተው አንድ አቅጣጫ አስበው አንድ አቅጣጫ ቢኖራቸው። ይህንን እኔ ልደርስበት አልችልም። ነገር ግን ጊዜ ጨርሷል። ሰሜኑም፣ ምዕራቡም፣ ምስራቁም፣ ደቡቡም ይስተካከላል። በእግዚአብሔር ጊዜ ይሄ ነገር ይሆናል። የእግዚአብሔር ጊዜ ደግሞ የሚቆይ አይደለም። 5-6 ወር ውስጥ እኔ ሰላምን እጠብቃለሁ።